እናት በህይወት እያለች ተንከባከባት። እናት መሰረት ናት። አባት ደግሞ ሞገስ ነው። እኔ እናንተ ከእናታችን አጥንት ወይ ደግሞ ስጋና ደም ብቻ አይደለም የወሰድነው፣ ባህሪም ጭምር ነው የወሰድነው ማለት ነው። ከእናታችን የምንጋራቸው ባህሪያትም ጭምር ነው። አንተ ለእናትህ የባህሪ ልጇም ጭምር ነው። በአጥንት በደም ብቻ አይደለም የምትጋራት፣ በባህሪም ትጋራታለህ። እናት ለልጇ መሰረት ናት። ቤት በመሰረት ጸንቶ ይኖራል። ልጅም በእናቱ መሰረትነት ሁልጊዜ ጸንቶ ይኖራል። እናት በነገራችን ላይ የምታበላ፣ የምታጠጣ፣ የምታለብስ ብቻ አይደለችም። እናት ህይወትም ጭምር ናት። እናት ያለችውና እናት የሌለችው ሰውን ብትመለከት እናት ያለችው ሰው ደስተኛ ነው። ምክንያቱ ምንድን ነው? ስለበላ ስለጠጣ ብቻ አይደለም። የእናትነት መዓዛዋ መድኃኒት ነው። እናት የሌለው ሰውስ ቢበላ ቢጠጣ ቢያጌጥ ቅር ይለዋል።